ሶ ሰላም ጋይስ እንዴት ናችሁ? እንኳን ወደ ቻናሌ ስላመጣችሁ። ሮሚ ትሬዲንግ ነኝ። ዛሬ ማነሳላችሁ ፖይንት ስለምንድን ነው ትሬዲንግ ሳይኮሎጂ ስለሚባለው ነገር ነው። አይ ኖ ዩ ጋይስ አብዛኞቻችሁ ስለ ትሬዲንግ ሳይኮሎጂ በጣም ብዙ ቪዲዮዎችን አይታችኋል። በጣም ብዙ ነገራቶችንም ቱቶሪያል ሰምታችኋል። ነገር ግን ያን ነገር ደጋግሜ ላለማብዛት እና ነገራቶችን አሰልቺ ላለማድረግ 5 የሚባሉ በጣም ወሳኝ ነገራቶችን ላንሳና ጠቅሼላችሁ ልለፍ። ትሬዲንግ ሳይኮሎጂ ስናነሳ ሳይኮሎጂ በጣም ወሳኝ የሆነ ከትሬዲንግ ፓርቶች መካከል ነው እና በዛ ብር ላይ ወይም ብር ስለሆነ የምናቃጥለው ብር ላይ ሳይኮሎጂ በጣም ኢፌክት አለው። በጣም ጫና የሚፈጥረው ሳይኮሎጂ ስታለቅስ በጣም እንድታለቅስ የሚያደርግህ፣ ብርህን በጣም ሉዝ እንድታደርግ የሚያደርግህ፣ ፕሮፊታብልም እንድትሆን የሚያደርግ ነገር ከስሜት ጋር የተያያዘ ነገር ነው፣ ወይም ደግሞ ከሳይኮሎጂ ጋር የተያያዘ ነገር ነው እና ሳይኮሎጂው ምንድን ነው እና በውስጡ ውስጥ ምን 5 ፖይንቶች ልጠቅስልን ነው የምትሉኝ ከሆነ 5 ፖይንቶችን ያነሳኋቸው 5 ፖይንቶች አሉ። 5ቱንም ጠቅሼላችሁ በፈጠነ እናልፋለን ማለት ነው። በዋነኝነት የመጀመሪያው ምንድነው? ስሜት ነው። ስሜትን ኮንትሮል ማድረግ ነው። ስሜት ኮንትሮል ማድረግ ማለት እንዴት ነው? ሰውየው ሉዝም አደረገ ፕሮፊትም አደረገ የሆነ ታርጌት ያደረጋት ሩል አለች ወይም ደግሞ የሚያስቀምጣት ህግ አለች። እሷን ህግ ተከትሎ መሄድ መቻል ማለት ነው። ያ ማለት ምንድነው? ሩሉን ሪስፔክት ያደርግና ያንን ታርጌት ከሞላለት ከዛ በላይ ትሬድ አለማድረግ፣ የፈለገ ሴታፕ ቢያገኝ የትኛውንም ነገር ቢኖር አሴ ቢግነር ደግሞ ልክ እንደዚህ ያለ ሪስኮችን ሳንወስድ ሩላችን ሪስፔክት አድርገን መንቀሳቀስ ወይም ደግሞ ስሜታችንን ኮንትሮል አድርገን መንቀሳቀስ ማለት ነው። በግልጽ ለመናገር ያክል ምንድነው ከሩል ጋር ትንሽ የሚለየው በጣም ተቀራራቢ የሆኑ ነገራቶች አሉት። ሩል ያው ህግ ነው፣ የምናውቀው ህግ ነው። ግን ስሜት ጋር ስንል ያ ሩል ሳይጣስ በስሜታችን በሩል አስሮ ማስቀመጥ መቻል ማለት ነው። ያ ነው ትሬዲንግን ስሜት ወይም ደግሞ ኮንትሮሊንግ ኢሞሽን የምንለውን ነገር እንደ ዋና ፖይንት እና እንደ አንደኛ ፖይንት የምንጠቅሰው ማለት ነው። ምክንያቱም የምናቃጥለው ትልልቅ ብር ስለሆነ ያንን ነገር ደግሞ ኮንትሮል ማድረግ ግዴታ ያስፈልገናል እና ስሜታችንን ኮንትሮል ማድረግ ተገቢ ነው ማለት ነው። ያ ማለት ሉዝም ብናደርግ ፕሮፊትም ብናደርግ ማለት ነው ካስቀመጥነው ታርጌት ላለመዝለል ራሳችንን መጠበቅ መቻል እና ለስሜታችን ተገዢ አለመሆን የትሬዲንግ ዋና ክፍል ነው ማለት ነው። ሁለተኛው ምንድነው? ትሬዲንግ ሩል ነው። ትሬዲንግ ሩል በአጭሩ ምንድነው? የምናስቀምጠው ቅድም ላይ ከስሜት ጋር ያነሳነው ፖይንት አለ። የምናነሳው ወይም ደግሞ የምናስቀምጠው ታርጌት አለ። ዛሬ $100 ፕሮፊት ማድረግ አለብኝ ብለን የምናስቀምጠው አለ። ያንን $100 ፕሮፊት ከሰራን በኋላ ትሬዲንጋችን ፒሳችን ወይም ደግሞ ስልካችንን ዘግተን ቁጭ ማድረግ መቻል። ከዛ በኋላ ትሬድ አለማድረግ ማለት ነው። ያለበዚያ ወደ ምን ይወስደናል? ሉዝ ውስጥ ይከተናል። ምክንያቱም ምንድነው ግሪድ የሚባል አለ። ሉዝ ስናደርግ በፕሮፊት ስናደርግ ማለት ነው እንስገበገባለን። ያ ነገር ውስጥ እንዳንገባ እና ኦቨር ትሬድ የሚባል ነገር አለ። ወደ እነዛ ነገር ውስጥ እንዳንገባ ራሳችንን በሩል ማሰርና መቋጠር ተገቢ የሆነ ነገር ነው ማለት ነው። በእነዚህ 5 ፖይንቶች የምጠቅስላቸው 5 ፖይንቶች በጣም ተያያዥ ስለሆኑ አንዱ ከአንዱ መነጣጠል ስለማይችል 5ቱንም መያዝ ተገቢ ነው ማለት ነው። ሶስተኛው ምንድነው? ዲሲፕሊን ነው። ለምንወስደው ትሬድ ዲሲፕሊን መሆን መቻል አለብን። ትሬድ ቴክ ስናደርግ ዲሲፕሊን መሆን መቻል አለብን። ያለበለዚያ ትሬድ የምናደርገውን ትሬድ ፕሮፊታብል መሆን አንችልም ማለት ነው። ለምንድን ነው እንደዚህ እያልኳቸው ያለሁት? ዲሲፕሊን የሌለው ትሬደር አይደለባቸው። ምክንያቱም ሳምንቱ ሙሉ ፕሮፊት ሊሰራ ይችላል። ኔክስት ሳምንት ላይ ደግሞ ሙሉ ሎስ ሊያጋጥመው ይችላል እና ትሬዲንግ ላይ ደግሞ ዲሲፕሊን ወይም ደግሞ ተቋሚ የሆነ ባህሪ የሌለው ሰው ሩሉ ሪስፔክት አድርግቶ እነዚህ ስሜት እና ትሬድ የምንላቸውን ነገራቶች በትክክል ጠብቆ ማሄድ የሚችል ሰው ትሬዲንግ ላይ የሚቆይ ሰው አይሆንም ማለት ነው። ባጭሩ በቀይ ካርድ የሚወጣ ሰው ነው። አካውንቱን ብሎ አርግቶ ምናምን የሚወጣ ሰው ነው ማለት ነው። ይህንን ነገር ደግሞ ኮንትሮል ለማድረግ ግዴታ ዲሲፕሊን ወሳኝ ነው ማለት ነው። ዲሲፕሊን ወሳኝ ነው ማለት ነው። አራተኛው ነገር ምንድነው? ለርን ፍሮም ዮር ሎስ ነው። ወይም ደግሞ ከምንወድቀው ወይም ደግሞ ሎስ ከምናደርገው ነገር ትምህርት መውሰድ። ይሄ ተያይዞ ደግሞ ጆርናል የምንላት ነገር አለች። እዚች ጋር ግዴታ መርሳት የሌለብን ነገር ትሬድ ላይ ሎስ አለ። ሎስ ኦልዌይስ የትኛውም ፐርፌክት ትሬደር ነው የምትሉት ስካልፕ ትሬደርም በሉ ዴይ ትሬደርም በሉ ስዊንግ ትሬደርም በሉት ሎስ ያጋጥመዋል እና እንደዚህ ያለ ሰው ሎስ ላይ እንዳይሆን ወይም ደግሞ ሎስ ላይ እንዳይቆይ ከስተቱ መማር መቻል አለበት። ስተቶችን መደጋገም አያስፈልግም። በቃ
አንድ ትሬድ ወሰደ ሎስ ነው ሎስ ያደረኩበት በምክንያት ነው የሚለውን ነገር በትክክል ገምግሞ ስህተቶቹ የቱ ጋር እንደሆኑ ማውጣት መቻል። ከዛ በኋላ ኔክስት ላይ ያንን ሪከቨር ማለት ሎስም ካደረገ ኔክስት ላይ የእሱ ስህተት ምንድን ነው የሚለውን ነገር ጆርናል አርግቶ ከስህተቶቹ መማር መቻል አለበት ማለት ነው። ያ ከትሬዲንግ ሎስ ወይም ደግሞ ከትሬዲንግ ላይ ፐርፌክት እንዲሆን ሊያደርገው ከሚችሉ ዋና ቁልፍ ነገራቶች መካከል ነው ማለት ነው። ወደ አምስተኛው ፖይንት ስናነሳ ምንድነው ሪከቨር ነው። ሪከቨር ማድረግ መቻል አለበት ይህ ሰው ምንድነው ከሎስ ከሚያደርጋቸው ነገራቶች ወይም ደግሞ በፊቱ ካጣቸው ነገራቶች እየተመለሰ መምጣት መቻል አለበት። ያለበለዚያ እንደ አዲስ መማርና ስላጣቸው ነገራቶች እንደ አዲስ መገምገም ግዴታ ያስፈልገዋል ማለት ነው። ያለበለዚያ ትሬዲንግ ላይ የሚቆይ አይሆንም ማለት ነው። ምክንያቱም ብር ስለሆነ እያጣ ያለው ሜንታሊም ይጎዳል፣ ሳይኮሎጂካሊ ይጎዳል፣ እንዲሁም ፋይናንሻሊ ይጎዳል እና እንደነዚህ ነገራቶች ሀፕን እንዳያደርጉ እነዚህ 5 ፖይንቶች ማንሳትና እነዚህን 5 ፖይንቶች ጠንቅቆ ማወቅ ግዴታ ነው። አንደኛው ስሜትን ኮንትሮል፣ ሁለተኛው ትሬዲንግ ሩል ነው እንዳለው፣ ሶስተኛው ዲሲፕሊን፣ አራተኛ ለርን ፍሮም ዩር ሚስቴክ፣ አምስተኛ ደግሞ ሪከቨር ማድረግ አለበት ማለት ከሎሱ ሪከቨር ማድረግ አለበት እና እነዚህ ነገራቶች በዋነኝነት ይዘን መንቀሳቀስ አለብን ማለት ነው ትሬዲንግ ላይ። አይ ሆፕ አጠር ያለች ናት። አይ ነው በዝርዝር አላቀረብኩላችሁ፣ ግን አጠር ብላ ለእናንተ በምትገባቸው አክል ቀለል አድርገን እናቅርባት በሚል ነው ያነሷት። ለዛሬ ያዘጋጀሁላችሁ ቪዲዮ ይሄን ምስል ነበረ። በቀጣይ እስካገኛችሁ ድረስ ይመቻል።